አሰላሙ አለይኩም ሰላም ቤተሰብ እንዴት ናችሁ? ይሄንን ሽንት ቤት አስተጣጠብ ተመልከቱ። በእጇ ገብታ ውስጡን ሁሉ እያጠበች ነው። ተመልከቱ። የምታጥቢው በእንደዚች አይነቷ ነው። ይቻት ልጅ እዚህ ጋር ሆነን የማጥብባት ይታይሻል። በዚችኛዋ ማጠቢያ መያዣ ያላት እንቢቺ ማለት ነው። በዚች ማጠብ አለብሽ እህቴ። አዲስ የምትመጡ ልጆች እናንተ አሁን ስለማታውቁ ነው። በቃ ስፖንጁን ደግሞ እንደምትጠቀሚበት ይሄንን አፋፉን ለማጠቢያ ማለት ነው። ይሄንን አፉን እንደዚህ ታጥቢበታለሽ። አፉን ጎኑን ምናምኑን በቃ በስፖንጅ ማጠብ ትችያለሽ። ውስጡ እጅሽን አስገብተሽ እጅሽን ደግሞ ጓንት አለበስሽ እዛ ውስጥ አስገብተሽ በስፖንጅ ማጠብ ማለት የሚያስጠይፍ ነገር ነው። ራሱ አረቧ ብታይሽ ትጠየፋለች። ወላሂ እንደዚህ አይነት ነገር እነሱም አይወዱም። በእጅሽ አጥበሽ እንደገና ሄደሽ እቃ አጥበሽ ምናምን በቃ እንደዚህ አድርገሽ ውሃ ትለቂበታለሽ። ጥብጥብ በቃ እንደዚህ ጽድት ማድረግ አለባችሁ። ይቺ እንጨቷ ይቺ መያዣ ያላት ስላለች ይቺን አንጭ በያት። ሀግሀማም እንደዚህ በያት። ቋንቋ ካላወቅሽ ሌላ ነገር የለም። እና ለምንድን ነው ራሳችሁን የማትጠብቁት እህቶቼ? ለነገሩ አይፈረድባችሁም። አዲስ የምትመጡ ልጆች አሁን ሽንት ቤት እንዴት እንደሚታጠብ በምን እንደምንጠቀም በምን እንዴት እንደሆነ የማታውቁ ልጆች አላችሁና ለዛ ነው የሚያመጣሁት ወደዚህ። ይሄንን ቲክቶክ ገብቼ ሳያት ተለቃ ነው ይቺ ልጅ እንግዲህ ሀማሙን እንደዛ በእጇ ገብታ በስፖንጅ ስታጥብ እኔ ራሱ እንዴት ዘገነኔ ማለት ነው። በእጇ ስታጥብ እርግጥ ምንም ችግር የለውም፣ በሳሙና ትታጠቧል የሞልጭ አድርጋ። ግን ቢሆንም ያስጠላል፣ ደስ አይልም ለይታ ራሱ ማለት ነው። እና እህቶቼ ራሳችሁን ጠብቁ። በዚህ ላይ ክሮሎክስ እናንትን ይበላሻል እጅሽን። ክሮሎክስ ይሄ አምላቁን ምናምኑን ዲቶሉን ድብልልቅ አድርገሽ ስትሆነ የምታጥቢው እጅሽ ይሰነጣጠቃል፣ ጥፍርሽን ይበለዋል። ስጥቅጥቅ ነው የሚለው እጃችሁ በዚያ ላይ። ስለዚህ ራሳችሁን ጠብቁ እህቶቼ። ሚዲያ ላይ እንትን ታላችሁ ይሄ ዳታ ወይም ዋይፋይ ካላችሁ ዩቱብ ላይ እየገባችሁ ሰርች እያደረጋችሁ የምትፈልጉትን ነገር ተመልከቱ፣ ተረዱ። አዲስ ስለሆናችሁ አይፈረድባችሁም። ስለዚህ እንደዛ እያደረጋችሁ ራሳችሁን ጠብቁ ውድ እህቶቼ ማለት ነው። ሌላው ነገር ይሄ ኬሚካሎችን አደባልቃችሁ አትጠቡ። ሽንት ቤት ስታጥቡ መዳሞች ደበላልቁ ነው የሚሉት ክሮሎክስ አሁን እኔ ከአምላክ ጋር ደባልቃለሁ። እርግጥ አምላክ ይሄ አረንጓዴው አለ አይደለ? ከሱ ጋር ደባልቄ አጥባለሁኝ። ክሮሎክስ ለብቻው አይታጠብም፣ ግን ይደበላለቃል። ግን ሲደበላለቅ ለኛ ለጤናችን ጥሩ አይደለም እየተባለ ነው። ለጤናችን ውስጣችን ሲሸተን ጥሩ አይደለም እየተባለ ነው። አላህ ይጠብቀን እንጂ ማለት ነው። እና ሌላ ኬሚካሎች አሉ። ፍላሽን ደግሞ በጣም ተጠንቀቁ። ፍላሽ የሚለውን እንግሊዘኛ የምታነቡ ልጆች ፍላሽ ይላል። ያንን ፍላሽን ደግሞ ተጠንቀቁ። እጃችሁንም እንዳይነካ እግራችሁንም እንዳይነካ እንዳይፈናጠርባችሁ ሰውነታችሁ ላይ ሽታው ራሱ ባፍንጫችሁ እንዳይመጣ። እሱን በሌላ ቪዲዮ ሰራላችኋለሁ ኢንሻአላህ። ግን እንዳይሸታችሁም ይሄ ኬሚካሉም አሁን ይሄ ክሮሎክሱ አምላቁ እንደገና ዲቶል ምናምን ተደበላልቆ እንትን የሚለው ነገር ባፍንጫችሁ እንዳይሸታችሁ። ትሸታችሁ ልክ እኔ ውስጤን ነው የሆነ ነገር ያፍነኛል ጉሮሬ ላይ መጥቶ ማለት ነው። እንደዛ ነገር አለው። በሽተኛ ነው የሚያደርገን መጨረሻ ላይ። ግን የሽንት ቤትን ነገር ደግሞ ተጠንቀቁ። ጓንት አምጪ እንደዚህ የሚለበስ በሏት። ቋንቋ ታላወቃችሁ እጃችሁን እየነካችሁ እንደዚህ ልብስ የሚደረግ በሏት ማለት ነው። ይገባቸዋል እነሱ። የሽንት ቤት ማጠቢያ ይቺ ትንሿ ነገር ከሌለች ውስጡን የምታጥበው ማለት ነው። እሷም ከሌለች እንደዚህ ማጠቢያ የሀማሙን በያት ትሰጣለች፣ ትገዛለች። ከሌለ መክኒሳ እንደዚህ ቆሞ ደግሞ ማጠቢያ ራሱ ቆሞ ማጠቢያ ይሄ መክኒሳው ማለት ነው። መጥረጊያውን የማይሰጡ መዳሞች አሉ። እኔ ስለገጠሙኝ ነው። እኔ አሁን ኮንትራት ቤት አይደለሁም። ከአንዱ ቤት ሲሄድ የተለያየ ነገር ነው ያለው። ስለዚህ ያንን አጎንብሼ እንድፈገፍግ በትንሽዬ መክኒሳ የእጅ መክኒሳ ላይ አይደለ በሷ ነው እኔ በዚህ ነው የሚታጠበው ብለው ግድድ የሚሉ መዳሞች አሉ። ግን እኔ ደግሞ በዚህ አጎንብሼ አላጥብም ብዬ ነው የምላት። ለምን ስትለኝ ሽታው ባፍንጫዬ ይገባል፣ እኔ በሽተኛ ሆናለሁ። የክሮሎክሱና የሳሙናው ምናምኑ ሽታ አጎንብሼ ስፈገፍግ ባፍንጫዬ ይገባል፣ ባፌ ይገባል፣ እታመማለሁ። ስለዚህ ግዴታ ማንጣት አለብሽ ብዬ ሟገታታለሁ። ከዛ ታመጣለች ማለት ነው። በቃ ግግም ብላችሁ አንጭ ነው በቃ። ታንጣ ቤቷ ነው ቀዋንታ ሟላ። እኔም በስነ ስርዓት እሰራላታለሁ። እንደዚያ ነው ማድረግ ያለባችሁ ውዶቼ።
ራሳችሁን ጠብቁ። የመጣችሁት በስነ ስርዓት ልትሰሩ እስከሆነ ድረስ በሽተኛ ሆነ መሄድ የለብንም። ዝም አትበሉ። ትፈራላችሁ፣ እርግጥ ነው። ግን እኔም ብዙ ነገሮችን እፈራ ነበር። ብዙ ነገሮችን ተሸክሜ ያሳለፍኩት ነገር ነበረ። ግን አሁን ላይ ያ ነገር ጉዳቱ መስሎ ነው የታየኝ ማለት ነው። ምንም ነገር አፍናችሁ እንትን አትበሉ። ስለዚህ ግልጽ ሆናችሁ ተናገሩ። ይሄንን አንጭልኝ። ጓንት ደግሞ እንደዚህ ክሮሎክስ ተደበላልቆ ክሮሎክስ እና አምላክ ደበላልቄ የማጥብበት ቤትም እንደዚሁ እጄን በጣም እየሰነጣጠቀ የመጣ ማለት ነው። ክሮሎክሱ ዳይም እንግዲህ ሁልጊዜም ሲደረግ ክሮሎክሱ እጄን እየበላኝ እጄ በቃ ልብሴን ስነካው ራሱ ጥጥጥ ይላል። ሻርቤንም ስለብስ ጥጥጥ ይላል፣ ጥፍሬ ማለት ነው። ስለዚህ እጄ እንደዚህ ሆነ። እኔ እንጃ እዛች ሴትዮ ቤት ደግሞ የተለየ ነው። እኔ ሌላ ደባልቃበት እንደሆነ አላውቅም እንጂ አለሁ አለም። በቃ የገበሬ እጅ እንዴት ነው አረም ስናርም ምናምን የገበሬ እጅ እንደዛ ነው የሆነው እጄና ይሄ ነገር አመመኝ። ጓንት አምጪልኝ አልኳት። እሺ አለችና አንዴ ያመጣችልኝ። ያ ደግሞ ተበጫጨቀ። ይሄ ወፍራሙ ጓንት ተበጫጨቀ፣ አለቀ። ይሄው እንትንም ስለሚይዝበት ሽቦ ምናምን ማርጌ ስለመፈገፍግበት ከቀደደ። ከዚያ በኋላ ይሄ እኮ ተቀደደብኝ ውሃ ያስገባል ምናምን አልኳት። ያንን ደግሞ አሁን አመጣልሻለሁ ካሁን በላይ አላመጣም አለች። ለምን አልኳት። ቤት እኮ አንቺ እንጂ እኔ አይደለም አልኳት። አይ አላመጣም አለች። ሞላዝም ጓንት አለች። ሞላዝም ይሄን ትለብሻለሽ አለች። እኔ እጄን እኮ ስለበላኝ እንጂ ግዴታ አይደለም አልኳት። እጄን እንደዚህ ሆኗል ይኸውልሽ እስኪ ብዬ እጇን ነካ ሳርጋት ወይ አለችኝ። ያ ረቢ ወሻዳ አለችኝ። ምንድነው እንደዚህ ሆነው ለምንድን ነው አለችኝ። ክሮሎክሱ ነው መሰለኝ አልኳት። አልተረዳችኝም። የአንዱን ሁለተኛውን ካመጣችልኝ በኋላ አላመጣችልኝም ማለት ነው። በቃ አላመጣችልኝም አይደለ። የእጅ መክኒሳ አለች አይደለ። የእጅ መክኒሳ መሬቱን ጠረግ የምናደርግባት አጭሯ በዛች ማጠብ ጀመርኩ ማለት ነው። እሱን አንጫልኩኝና እሱን አስመጣኋት። የለም ነበረ በሱ በእጄ በስቦንጅ ምናምን አላጥብላትም። በቃ ተውኩት። በዛች በመክኒሳዋ በእጅ መያዣዋ በትንሽዬዋ ማለት ነው መሬት ላይ የፈሰሰን ነገር ጠረግ አድርገን የምናፍስባት እንትናለች አይደል። በሷ ሁሉንም መቅሰላውንም ሽንት ቤቱንም ሁሉንም በዛች ሆነ ማጥበው ማለት ነው። በእጄ ክሮሎክስና እንትን የተደበላለቀ ነገር አልነካም። በቃ ተውኩኝ፣ አቆምኩኝ። እቃ ላይም ደግሞ እቃም ስናጥብ ደግሞ ፌሪ ላይ ክሮሎክስ ስናደርግ ትንሽዬ ነው ጠብ ማድረግ ያለብን። ትንሽዬ ድርግም አታድርጉ፣ እጃችሁን ይበላችኋል። ይሄ እጃችሁ እንትኑ ጥቁር ነው የሚለው፣ ጥቁር ብልት ነው የሚያደርጋችሁ። እጃችሁ ይጎዳል ማለት ነው። በዚያ ላይ ልብሳችን ላይ ሲፈነጣጠር ልክ ቡራቡሬ ነው የሚሆነው ልብሳችን ላይ ራሱ። ከዛ ትንሽዬ ጠብ ምራቅ የምታክል ጠብ አድርጌ ነው ማጥብላት ማለት ነው። እሷ በተንኮል መታ የለም እኔም በቃ እንደዛ አደረኩኝ ማለት ነው። በእጄ በስቦንጅ ይዤ መክፈግፈግ ምናምን ነገር ቀራ። በመክኒሳዋ ነካ አድርጌ ጥብ አድርጌ ሙልጭ አድርጌላ እተዋለሁ ማለት ነው። እና እንደዛ ነው ማድረግ ያለብን። አረቦች ሲናገሯቸው ነው ጥሩ ማለት ነው። ግግም ብላችሁ ነቃ በሉ። በግ ሆናችሁ እንደዚህ ጅልፍፍት አላችሁላቸው ይጫወቱባችኋል እህቶቼ። በቃ ነቃ ብላችሁ ራሳችሁን አስጠብቁ፣ አስከብሩ። የሌለን ነገር የጎደላችሁ ነገር የምትፈልጉን ነገር ካለ ይሄን አንቺ ይሄን እንደዚህ አድርጊ። በቃ እኔ ብዙ ቤት ሄጄ ነው አሁን ይሄንን መክኒሳ የእጅ መጥረጊያ የተሰባበረ አጫጭር እያጎንብሼ እንድጠርግ ምናምን ነገር የሚሰጡኝ። አጎንብሼ አልጠርግም ነው የምላት። በቃ እኔ አጎንብሼ እንደዚህ አልችልም። ለምን ስትለኝ አመልያ ነኝ እላታለሁ። ልጅ የወለድኩት አመልያ ሆኜ ነው። በቃ እንደዛ ብዬ ነው እንትን የምላቸው እና ይሉና ካላት ያመጡልኛል። ስለዚህ የሆነ ምህኛት ፈጥራችሁ እኔ እንደዚህ ሲሆን እንደዚህ ነው አልፈልግም። በቃ ዘና ብላችሁ የምትሰሩበትን ነገር ይሄ ኩሻንኩሽ ነገር ምናምናቸውን እዛው እንትን ይበሉ። እህቶቼ ተጠንቀቁ ራሳችሁን ለማለት ያክል ነው። ይሄ ነው በቃ። በሌላ ቪዲዮ ደግሞ እስከምመጣ ድረስ ኢንሻአላህ ላይክ እና ሰብስክራይብ እንዳይረሳ።